ማሚቴ ርብቃን ለቃታለች። ርብቃን ያገተቻት ማሚቴ መሆኑ ታውቋል ማለት ነው። ማሚቴ ናት እንግዲህ እስካሁን ድረስ አግታ፣ በዛውም ከቤት ሳታርቃት ቤት ውስጥ የተዘጋ ክላስ ነበር እና እዛ ውስጥ ነበር አግታ ስታኖራት የቆየችው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ርብቃዬ እንግዲህ ከታገተችበት ወደ ቤቷ በሰላም ወደ ፍቅረኛው ወደ ባለቤቷ በሰላም ተመልሳለች ማለት ነው ከነ ልጇ። እንግዲህ ርብቃዬ ያገተቻት ብዙዎቻችን አዩን ነበር ስንጠረጥረው የነበረው። አዩ ወረቀቱን ከሷ ለመቀበል ያገታት መስሎን ነበረ ብዙዎቻችን ማለት ነው። ግን እኛ እንዳሰብነው ሳይሆን ማሚቴ ነበረች የገዛ ቤቷ ውስጥ ለብዙ አመታት ተከፍቶ የማያውቅ ክላስ ውስጥ አስገብታ የቆለፈችባት። እንደዚህ ደግሞ እዛ ውስጥ መሆኗ ደግሞ ያወቀችው አዙ ናት ማለት ነው። አዙ እንግዲህ ውጭ ላይ ወጥታ ዞር ዞር በምትልበት ሰዓት ነበር የርብቃዬ ጫማ አንዱን እግር ያገኘችው። ያኑ ነበር ድንግጥ ብላ አምጥታ ለና አቤል ያሳየችው ማለት ነው። ይሄን ጫማ እዛ ነው ያገኘሁት፣ የሆነ ክላስ ጋር ነው ያገኘሁት ብላ ስትናገር፣ ያ ክላስ እኮ ከተዘጋ ስንት አመቱ ነው ተከፍቶ አያውቅም። በዛሬ ደግሞ ርብቃ እዛ ምን ልትሰራ ነው የምትሄደው ብሎ ሁሉም ሰው ጥያቄ ፈጥሮበት ነበረ። አዩም በጣም ደንግጦ አቤልም ደንግጦ ነበረ ሲያወራ የነበረው ማለት ነው። የዛ ቤት ቁልፍ ደግሞ ያለው ማሚቴ ጋር ብቻ ነው። ለማሚቴ ሰጥቻለሁ፣ እሷ ጋር ነው ያለው ቁልፉ፣ እኔ ከፍቼ አላውቅም ብሎ ነበር ሲናገር የነበረው። ሪች ደግሞ ተከፍቶ ማያውቅ ክላስ ውስጥ ርብቃ ምን ትሰራለች? ጫማዋ ሲዛ ምን ይሰራል ብሎ ሁሉም ካወቀ በኋላ ማሚቴ እንግዲህ ይሄ እንደተወራ ሰምታ ያኔው ነበረ ስልኳን ራሱ ሳትይዝ ስልኳን ቤት ጥላ ወጥታ ርብቃን ከዛ ቦታ ያነሳቻት ማለት ነው። አዩ ደግሞ እንግዲህ አዩና አቤል ቁልፉን አምጪ በሩ ይከፈት፣ ስለዚህ ቁልፉ አንቺ ጋ ነው ስትባል እኔ ቁልፉ የት እንዳለ አላቅም፣ ለብዙ አመታት በሩ ተዘግቶ ነበር እና ዛሬ ቁልፉን በድንገት የት አባ አምጥቼ እንድሰጥ ፈልገ ነው፣ ተረጋጋ፣ ፖሊሶቹ ያገኙት ፍንጭ ይነግሩናል፣ ስለዚህ ተረጋግተ ብትጠብቅ ነው ምሻለ፣ አትጃጃልብኝ ስትለው ነበርና እኔ ደግሞ ከማንም ሁሉንም ሰው ትቼ አንቺን ነው የጠረጠርኩት። ምክንያቱም የሰሞኑ ሁኔታሽ ይሄ ብቻ ሳይሆን ብዙ ነገር የሚያስደርግ ነበረ። ስለዚህ የመጀመሪያ ተጠርጣሪ አንቺ ነሽ የምትሆኙ። በዛሬ ደግሞ የርብቃ ጫማ ነጠላ እዛ መገኘቱ ሌላ ጥርጣሬ ነው ብሎ ሲያወራ ነው እንግዲህ ያኔ ማሚቴ ወጣ ርብቃን ከዛ ጋር ቀይራ። መጀመሪያ ርብቃዬ ስልክ በተደጋጋሚ ደውላ የአቤልን ድምፅ እንዲያሰማ ስትጠይቅ ነበርና ሁለቴ ደውላ የአቤልን ድምፅ ሰምታ ነበር ሳታወራ ዝም ያለችው። አዩ እንግዲህ አዩና ሪች አቤል እዛ ቤት እንዳለች ወይም ደግሞ ጫማ ነጠላ እዛ አካባቢ ላይ እንደተገኘ ካወቁ በኋላ ማሚቴ እንግዲህ ደውለሽ አሁኑ ለአቤል ናና ውሰደኝ በዩ ብሎት አጋቹ ማለት ነው። ማሚቴ ሳትሆን ማሚቴ የቀጠረችው ሰው ማለት ነው። እና እሱ ስልኩ ሰጥቷት ርብቃ ደውላ እባክህ አቤል ና ውሰደኝ፣ የሆነ ቦታ ነኝ እኔ አላቅም፣ ለሱ ደውይና መጥቶ እንዲወስድሽ ንገሪያቸው ብሎኝ ነው የደወልኩል ብላ የሆነ ባዶ ሜዳ ውስጥ ብቻውን ቁጭ ብላ እንግዲህ አዩና አቤል ሄዶ ርብቃን ወደ ቤቷ መልሷታል ማለት ነው። ወደ ቤት በመመለሷ በጣም ደስ ብሏቸዋል ከማሚቴ ውጪ ማለት ነው። አዩ ምንም እጁ የለበትም እንደዚህ እንደታገተች ወይም ደግሞ አንድ ላይ ተመካክሮ ነው እንግዲህ ከማሚቴ ጋር እየሰሩ ያሉት። ማሚቴ እና አዩ ወረቀቱን የቤቱን ካርታ ወደ ራሳቸው ለማዛወዛል አንድ ላይ ነው እየሰሩ ያሉት ማለት ነው። እና ይሄ እገታው ላይ ግን አዩ እጁ የለበትም። ወደ ቤት ተመለሳ እንግዲህ ርብቃዬ በሰላም ደህና ነሽ ብላ ከጠየቀቻት በኋላ የማሚቴ የእጅ ጌጥ አንዱ እጇ ላይ ነው፣ አንዱ ደግሞ ኦቶዛ ርብቃ የታገተችበት ቦታ ላይ ወርቆ ነበር፣ ተሸፍኖ ነበር። ድምፅ ራሱ እያሰማች አልነበረም ማለት ነው። በወረቀት ነበር ስታወራት የነበረው። የአቤልን ፎቶ በስልክ እያሳየቻት ነበር፣ አቤልን እገለዋለሁ ብላ ስታስፈራራ የነበረው ማለት ነው።